ጊዜ ታስሬያለሁ። 400 ሺህ ብር ቤተሰብ ነው የከፈለልኝ። ከራሱ አይደለም ከመስጂድ ከቤተ ክርስቲያን ከተለያየን ሰው ቤትም መሬትም ሽጠው ነው የከፈሉልኝ። ግን እዚህ ከደረስኩ በኋላ የዶርም ኪራይም ከፍሎ የለኝም፣ የምበላው የምጠጣው የለኝም። እዚህ ጋር ከመሞት የሰው ፊት ይሻለኛል ብዬ ወላሂ ለአዚም አላህ ምስክሬ ነው። አንድ ብር የለኝም። አንድ ብር ሳይኖር የምበላው የምጠጣው እንኳን ጥቼ ማለት ነው። 2 ቀን ጾሜን አድሬ ምበላው የምጠጣው ሳጣ ነው። በሁለተኛ ቀን ምበላው ሳጣ ቪዲዮ የጀመርኩት እና እዚህ ጋር በየቀኑ የምታለቅስ እናት አለች። በእኔ የተነሳ የታመመች እናት አለች። እኔ ጋር የመጡት ጓደኞች ተሻግረው እኔ ብቻ ነኝ ያለሁት። አሁን ከመጣ ነው አብረን ከሀገር ቤት ከወጣ ነው እኔ ነኝ ያለሁት እና እናቴ አንደኛ ጥሩ እንቅልፍ እየተኛች አይደለም። ከቤተሰብ እሷ ስለታመመች በተደወለልኝ ቁጥር እናቴ ምን ሆነች እያልኩ ከመሳቀቅ ውጭ ምንም ነገር እንትን እያልኩ አይደለም። እና ለአንዴና ለመጨረሻ ጊዜ ከዚህ ቦታ ብታስወጡኝ የ6 ሰዓት መንገድ ነው የቀረኝ። ለዛም 1.5 ነው የተጠየቁት። ቤተሰብ ደግሞ ያንን እንትን ማለት መሸፈን አልቻለም። ለሚበሉት ለሚጠጡት አሁን ላይ ተቸግረው ነው ያሉት በእኔ ምክንያት። እኔ ነኝ ለዚህ ሁሉ ሰበቡ ምክንያቱ። እና ይሄንን የኔን ስሜት የምትረዱኝ እናታችሁን ወይም ስደት ላይ ሊሆን ይችላል ወይም ስራ ላይ ሊሆን ይችላል፣ በተለያየ ምክንያት እናታችሁን ወይም ቤተሰባችሁን ያጣችሁ ሰዎች የኔን ስሜት ትረዱኛላችሁ። እኔ እዚህ ቦታ ላይ ሁኜ እናቴን ባጣት የዘላለም ጸጸት ነው። እድሜ ልኬን አገኘሁ አጣሁ፣ ምንም ኖረኝ ምንም ደንታ የለኝም። ግን እዚህ ጋር እኔ ከመጣሁ በኋላ የጸጸተኝ ምን ባልመጣ ኖሮ እናቴ ጋር ቁጭ ብዬ ያገኘሁትን እየበላሁ እየጠጣሁ ብቀመጥ ኖሮ ነው ያልኩት። በቃ የፈለገ ምን ለአጭር ህይወት ፈተና ነው እዚህ ጋር እያሳለፍኩ ያለው። እና በምትችሉት ሳፖርት አድርጉኝ። በጊፍት የምትችሉ በጊፍት ማትችሉ በቃ በተለያየም ነገር በቃ ሳፖርት እንድታደርጉ ስል በአለማቱ ጌታ በጀሊሉ ስም ጠይቃችኋለሁ ሁላችሁ። ኦኬ ዩሱፍ፣ አሁን ወደ ኋላ የምትመለስበት እድል ቢመቻች በመንግስትም ሆነ በሆነ ተቋም መመለስ ፍላጎት አለ? ይሄን ትቀበላለህ? ከዚህ ስቃይ ምንም የሚበልጥ ነገር የለም። እኔ እመለሳለሁ። ከዚህ ስቃይ ምንም ከኢትዮጵያ ወደ ሊቢያ መሄድ ያሰቡ ወንድሞቻችንን ምን ትመክራቸዋለህ? አጠራጥ ጭራሽ አያስቡት። እኔ ሳራ በረሃ 8 ቀን የተጓዝ ነው በመኪና 8 ቀን። 2 ጓደኞቼ 2 የምናውቃቸውን ሶማሌና አንድ የጎንደር ልጅ ነው ቀብሬ የመጣሁት። ምንም አያስቡት። እኛም ልንሞት ስንል ነው እዚህ ቦታ ላይ ምን በላው ምን ጠጣው አጠን። በቀን አንድ ሊትር ውሃ ነው የሚሰጥ፣ ግማሽ ሊትር ውሃ ማለት ነው። ያችን እየጠጣህ ነው የምትመጣው። እና ወደዚህ የምትመጡ ሰዎች ፕሊዝ እንዳታስቡ። የእናታችሁን እጅ እየሳማችሁ እዛው ያገኛችሁትን እየበላችሁ እዛው ኑሩ ነው የምለው። እኔ ሌላ ነገር ምንም የምላችሁ ነገር የለም። ቴንክ ዩ። ወደ ቶፊቅ እመጣለሁ። አሁን ደግሞ ወደ ቶፊቅ እመጣለሁ። ሚውት አታንሱ፣ ሌሎቻችሁ ካሜራም አትዝጉ። ካሜራ ዘግታችሁ የምትቀመጡ ሰዎች በሌላ ሰው ቀይራችኋለሁ። አንደኛ ቪዲዮ ቫይራል እንዲወጣ ነው። ከእጁ መውረድ አልችልም፣ አይታይም። እሺ ቶፊቅ ይሰማል? እንኳን ደህና መጣህ። እንኳን ደህና መጣህ። ስንት ጊዜ ነው ሊቢያ ከገባ? እኔ ሊቢያ ከገባሁ 2 ዓመት ከ4 ወር ሆኖኛል። ስቃይ ላይ ነው ያለሁት። እናቴ በእኔ ምክንያት እየተሰቃየችብኝ ነው። ወላሂ ላዚም እኔ ይኸው ሊቢያ ከመጣሁ ጀምሮ እናቴ አላረፈችም። መጋዘን 1.5 ነው የከፈለችልኝ። መጋዘን ውስጥ 5 ወር ሙሉ እየተሰቃየ ነበር። እስር ቤት ውስጥ 6 ወር ተሰቃይቻለሁ። እና አሁን ከዚህ ከመጣሁ በኋላ ደግሞ የባህር መሻገሪያ ክፈል ተብዬ እናቴም እስካሁን አልገባችም። ቤተክርስቲያን በራፍ መስጊድ በራፍ እየተሰቃየችብኝ ነው ያለ። ትናንሽ ወንድሞቼ ትምህርታቸውን አቁመው እየተሰቃዩብኝ ነው። እና ወላሂ እኔ ስቃይ ላይ ነው ያለው። በቃ በህለቃችሁ ጌታ አገዙኝ። በአላህ ብያችኋለሁ። በህለቃችሁ ጌታ በጊፍትም ይሁን በገንዘብ ሰፖርት አድርጉኝ። እኔ ማንም የሚያግዘኝ የሚረዳኝም ቤተሰብ የለም። ያለችኝ አንድ እናቴ ነች። እናቴ ደግሞ በእኔ ምክንያት እየተሰቃየችብኝ ነው። እባካችሁ እናቴ በጭንቀት ሳታብድብኝ ድረሱልኝ። በአላህ በህለቃችሁ ጌታ ብያችኋለሁ። በቃ እኔ ስቃይ ላይ ነኝ። እባካችሁ። እሺ ቶፊቅ፣ ወደ ኋላ መመለስ ትፈልጋለህ? የሆነ አካል ወደ ኋላ ይመልስህ ጉዳይን እንዲጨርስልህ ወደ ሀገር መመለስ ፍላጎት? እኔ እመለሳለሁ። እኔ የትም ሀገር ይሁን እኔ ከዚህ ሀገር ብቻ ልውጣ፣ ለእናቴ ልድረስላት ብቻ በህይወት ወላሂ እኔ እመለሳለሁ።
ወደ ከኢትዮጵያ ወደ ሊቢያ ለመምጣት ላሰቡ ወንድሞቻችን ምን ትመክራቸዋል? አይ ጭራሽ እንዳትመጡ። ይኸው ከኔ ጋር የመጡ ብዙ ልጆች ሙተዋል። በሳራ ስንመጣ 30 ቀን ሙሉ ነው የተጓዝን። መጋዘን ገብተን 5 ወር ሙሉ ያለምንም እረፍት ዱላ እየተደበደብን እያልን ወላይ መጋዘን ደግሞ በቀን አንድ እየበላን ግማሽ ዳቦ እያልን ነው ያሳለፍን። ወላይ ጭራሽ እንዳትሞክሩ። ተይ ወደዚህ ለመምጣት ያሰባችሁ ጭራሽ እንዳታስቡት። በጣም ስቃይ ነው። ሊቢያ እንደምታስቡት አይደለም። በጣም ከባድ ነው ሊቢያ። ሊቢያ ለሰው ልጅ የምትሆን ሀገር አይደለችም። ወላይ ለእናቶቻችሁ፣ ለአባቶቻችሁ፣ ለቤተሰቦቻችሁ የምታስቡ ከሆነ ለህይወታችሁ የምታስቡ ከሆነ ወደዚህ እንዳታስቡ። በጣም ከባድ ነው ሊቢያ። ሊቢያ ምድር በቃ ከባድ ነው። ሲኦል በሉ። አይዞህ ወንድሜ አይዞህ፣ ሁሉም ነገር ያልፋል። እንደሰማችሁት ነው እንግዲህ ወደ ሊቢያ ለመሄድ ያሰባችሁ እንደሰማችሁት ነው። እሺ ሚውት ታደርግልኛለህ? አንዳንድ ዙር ነው ይሄን የማዳረሰው። ከዛ ወደ ጨዋታችን እንገባና ሰፖርት ያደረጓችሁን ሰዎች እያመሰገናችሁ በውስጥ ፎሎ የሚያደርጉላችሁን በውስጥ የሚያናገራችሁንም እያናገራችኋቸው፣ መቼም አንዳንድ ውስጥ በጣም በብዛት ደብቆ ነው የሚሰጠው ታውቃላችሁ። እንቀጥላለን ማለት ነው። 2 ዙር እንቀጥላለን። 3ኛው ዙር ላይ ለህዝቡ መልእክት አስተላልፋችሁ እንለያያለን። ሌላ ጊዜ እስክንገናኝ። እሺ አብርሽ ይሰማል ወንድሜ? ሚውት አንሳ። ይሰማኛል። የኔ ድምጽ ይሰማል? አዎ ይሰማል። ያንተ ድምጽ ይሰማል። ሊቢያ ከገባ ስንት ጊዜ ነው? ኔትወርኩ እያስቸገረኝ ስለሆነ በጣም አስቸጋሪ ስለሆነ። ሊቢያ ከገባ ስንት ጊዜ ነው? እኔ አመት ውስጥ ከ6 ወር ሊቢያ ከገቡ። አመት ከ6 መጋዘን አራት ወር ጨርሶብኛል መጋዘን። እዚህ ከመጣው አመት ከ6 ወር 2 አመት ሊሆነኝ ነው ከሀገር ከወጣሁ እና ብዙ ስቃይ በቃ እህቴ ነበረች ለዚህ ሁሉ አሁን እስካሁን ራሱ እንደዚህ የሚደግፈኝ። ከዛ እህቴ ደግሞ ከአቅም በላይ ሆኗል። እናቴ ደግሞ በቃ በእኔ ምክንያት እየተሰቃየች ነው ያለችው። በቃ በጣም ከአቅም በላይ ደክሟቸዋል እነሱ ደግሞ ያው በቃ እኔም ከአቅም በላይ ሲሆንብኝ ነው እዚህ ጋር እናንተ ፊት የቀረብኩት። በቃ የቻላችሁትን ያቅማችሁ እህት ወንድሞቼ በቃ በምችሉት ነገር አግዙኝ። በቃ እዚህ ደግሞ በጣም ስቃይ ነው ያለው፣ ስቃይ መከራ ማርያም በጣም ከአቅማችን በላይ ሆኗል። በጣም ከሚታሰበው በላይ በጣም እንደዚህ ስታይ በጣም ይከብዳል። በጣም በቃ እንዴት እንደምገልጽላችሁ እራሱ እኔ አልችልም። በጣም ስቃይ ውስጥ ነው ያለነው ከአቅም በላይ ማርያም። በ24 ሰዓት አንዴ ነው የምንበላው፣ ከምንጠጣው ነገር የለም። በጣም ስቃይ ውስጥ ነው ያለነው። እኔ ብቻ በጣም እዛ ያለው በቃ ማይረዳም ሰው አለ። በቃ እዛ ቤተሰቡ ደግሞ በጣም ከአቅም በላይ ሆኗል። የመመለስ ዕድል ብታገኝ ትመለሳለህ? ሊመጡ ሰዎች ምን ትመክራቸዋለህ? እነዚህ ሁለቱ መልስልኝ። አብርሽ ይሰማል? ወደ ኋላ የመመለስ ዕድል ብታገኝ ትመለሳለህ? ለመምጣት ያሰቡትንስ ምን ትመክራቸዋለህ? ምን አልከኝ? ወደ እኔ ብቻ በቃ መብርዬ ከዚህ ሀገር መውጣት ነው የምፈልገው። የትም በቃ ከዚህ ሀገር መውጣት ነው መምጣት ያሰቡትንስ ምን ትመክራቸዋለህ? ወደ ሊቢያ መምጣት ያሰቡ ወንድሞቻችንን ምን ትመክራቸዋለህ? አጠራጥ ጭራሽ ኧረ ሰውማ በስመ አብ ምን ሲውል እኮ ነው። ኧረ በስመ አብ ሰውማ አይታሰብም እኮ። አብሽር ወንድሜ፣ ይሄ ፈተና ነው። ከስቃይ በኋላ ደስታ እንዳለ ሁላችሁም መመሩሽ ኢንሻአላህ። ኢትዮጵያ ሕዝብም ከጎናችሁ ተረባርቦ የሚቻለውን ነገር ተደርጎ በአግባቡ ኢንሻአላህ እንደማንኛውም ሰው ህይወታችሁን ትቀጥሉ ይሆናል አንድ ቀን። ጌች ሊቢያ ከገባ ስንት ጊዜ ነው? ጌች ሰላም ነው? እንኳን ደህና መጣ። ሊቢያ ከገባ ስንት ጊዜ ነው? አይሰማም?
ለኔ ይሰማኛል። ሊቢያ እንኳን ደህና ቆየኝ ወንድም፣ ያመሰግናለሁ። ሊቢያ ከመጣሁ 2 ዓመት ከ7 ወሬ ነው። 2 ዓመት ከ7 ወሬ ነው። 2 ዓመት ከ7 ወር ሊቢያ ላይ በምን ሁኔታ አሳለፍከው? እንዴት አሳለፍከው? ሊቢያ ከመጣሁ 2 ዓመት ከ7 ወሬ ነው። እስር ቤት መጋዘን ነበርኩኝ፣ እየተሰቃየሁ ነበርኩኝ ወንድሜ እና ምንም አይነት ጊዜ አንድ ዓመት ከ3 ወር ይሰማል። 1 ዓመት ከ3 ወር መጋዘን ነበርኩኝ። መጋዘን 1 ዓመት ከ3 ወር 11 ወር እስር ቤት ነበርኩኝ። አሁን ከወጣሁኝ 5 ወሬ ነውና ቪዲዮ በቃ ጨንቆኝ ነው። እናት ብቻ ነው ያለችኝ። ማንም ያግዘኝ ቤተሰብ የለም። እናቴ ብቻ ናት ያለችው እና የሚያግዘኝ ቤተሰብ የለም። እርቦኝ ነው፣ ጠምቶኝ ነው። በባለፈው ገብቼ ከና አቡ ጋር ገብቼ መልሱኝ ብዬ ነበረ። ቃል ገብተውልኝ ነበር እነ ተስፍሽ። አንተም በዚህ ሐሳብ ተናግራቸው ነበር መመለስ አይቻልም ምናምን ነገር ብለህ እና እዚህ ጋር ምንም አይነት እንትን የለም። ኤምባሲ የሚባል ነገር የለም። ይሰማል? መብረቁ ይሰማል? አሁን ወደ ኋላ መመለስ ትፈልጋለህ? ድሮ ጀምሮ አውርተኸኝ ነበር። የሚቻል ከሆነ ወደ ኋላ ትመለሳለህ። አይሰማም? ይሰማል። አዳምጠኛ ነኝ። ወደሱ ለመምጣት ያሰቡትን ምን ትመክራለህ? ከኢትዮጵያ ወደ ሊቢያ የሚመጡ መምጣት ያሰቡትን አሁን መንገድ ላይም ያሉ አሉ። ወንድም አረ ወንድሞቼ ከኔ ይማሩ። እንደ በግ ነው እየታደናችሁ የምትሸጡ። እዚህ ጋር አበሻ እንደ በግ ነው እየታደነ የሚሸጠው። ከኔ ተማሩ። መግቢያ መውጫ የለም። ጭንቀት ነው። እኛ ራሱ ለመውጣት እየተሰቃየን ነው ያለነው። ውጭ በነፃነት ውሃ መግዛት አንችልም። ሱፐርማርኬት ሄደን በነፃነት ውሃ መግዛት አንችልም። ከኔ ተማሩ፣ ከኛ ተማሩ፣ ከወንድሞቻችሁ ተማሩ። እንደ በግ ነው እየታደን የምንሸጠው። ህዝቡ ሁሉ ነው ከቤት እያስገባ ገንዘብ የሚጠይቀን። አበሻ መሆናችንን ካወቁ ቤት አስገብተው ነው ገንዘብ የሚጠይቁን። ህዝቡ ሁሉ በየጊዜው እስር ቤት እያፈሱ እየወሰዱ ገንዘብ ነው እየጠየቁ ያሉት እና እዚህ ጋር መግባት መውጣት አይቻልም። እባካችሁም ከኛ ተማሩ። ውድ ኢትዮጵያውያን እህት ወንድሞቼ ከኛ ተማሩ። ሳቂታ ይሰማል? ይሰማል? ድምጼ በደንብ ይሰማል። እንኳን ደህና መጣህ። እንኳን ደህና ቆየኝ። ሰላም ነው? ጥያቄን አንዴ ላቀርብልህ፣ አጠር አድርገህ አናገረኝ። ሊቢያ ከገባህ ስንት ጊዜ ነው? ያንን ሁሉ ጊዜስ እንዴት እያሳለፍከው ነው? እሱን እስኪ ያብራራልኝ። እሺ፣ እኔ ሊቢያ ከገባው 3 ዓመቴ ነው። ያው በ3 ዓመት ጊዜ ውስጥ ኩፍራ ላይ የመጀመሪያውን ክፍያ ለመክፈል በጣም ተሰቃይቼ ነው የወጣሁት። ቤተሰብም መክፈል ሲያቅተው ያው የሚኖሩበትን ቤት ሽጠው ያላቸውን ከእጃቸው ከዘመድ አዝማድ እንዳለ አሟጠው ነው የከፈሉልኝ። ከዛ በኋላ ወደዚህ መጥቼም ደግሞ እዚህ ብዙ ዋጋ ከፈሉ። ከሚባለው በላይም ተሰቃየው። እዚህም በየጊዜው ነው እስር ቤት የሚያዘው። የዛሬ ዓመትም አንተ ጋር መጥቼ ነበረ። በጣም በጠና ታምሜ ያው ከእስር ቤት እንደወጣው ነበረ። በህመሜ ምክንያት ነበር የወጣሁትና አንተ ጋር መጥቼ ያው አጋጣሚ ላይ ነገራቶች አልተመቻቹልኝም። እኔም ህመሜ ሲጸናብኝ በቃ አጠገቤ ላይ ማንም ሰው ስላልነበረ ነው ወደኋላ እንትን ያልኩትና እንዲሁ የራሴን ቤት ቲክቶክም ከፍቼ አግዙ ምናምን ብዬ ጠይቄ ነበረ። በዛ መሀልም የተሰበሰበልኝም ብር ተበልቶብኝ የሆነች ልጅ የኔ ፋሚሊ ናትና አንተ ቤት መታ እንዲገንዘብ እንደተበላው ምናምን ነግራት ደረሰኞች ምናምን ለአንተ አስቀምጬልክ ያው በሳምንቴ ምናምን ድጋሚ መልሼ በፖሊሶች የተያዝኩት ገና አሁን ከተፈታው ወር ከምናምን 2 ወር ልሞላ ነው እና ረጅም ጊዜ እስር ቤት ነው ያሳለፍኩት። ወደ ኋላ መመለሱ ያስደስታል። አሁን የሆነ አካል ወደ ኋላ ሊመልስህ ወደ አገሬ ሊመልስህ ቢፈልግ ሁሉን ነገር ችሎ ትስማማለህ? ካለመኖር መኖር ይሻላል። ጤናን አንተነትን እዚህ ጋር ከምትኖር አገር ላይ ለምን የእናቴን ደረቅ እንጀራ እየበላው መኖር ይሻለኛል። እኔ ከተሳካልኝ
ተሻግሬ ቤተሰቦችን ሁሉ ያስከፈልኳቸውን ዋጋ አንገት አስደፍቻቸዋለሁ። እነሱም መካስ ፈልጋለሁ። ካልሆነም ግን ያው አጠገባቸው ቁጭ ብዬ ለምን የቀን ስራ አይሆንም እሷን እንኳን እየሰራሁ አጠገባቸው ላይ መሆን እፈልጋለሁ። ኦኬ፣ ያው የደረሰብኝ ነገር ነኝ የማውቀው። ምን ትመክራቸዋለህ? ቃል በቃል አንድ ቃል ወይ ሁለት ቃል ምን ትመክራቸዋለህ? ወደ ሊቢያ ለመምጣት እየተዘጋጁ ያሉትን ምን ትመክራቸዋለህ? ቃል ወደ ሊቢያ ለመምጣት እያሰባችሁ ያላችሁ ሰዎች እዛው ቁጭ ብላችሁ የእናታችሁን እንጀራ ደረቅ እንጀራ መብላት ማለት መታደል ነው በዚህ ሰዓት። እና ቢያንስ መስራት መለወጥ ከሆነ እዛውም ሀገር ላይም ሆነ መለወጥ ትችላለህ። ያው እኛ በደላሎች ተሸውደን የመጣ ነው ስንመጣ። በቃ ያው ቶሎ መለወጥን የማይፈልግ የለምና ቶሎ መለወጥ አለ በሚል ነው የመጣ ነው። ግን ያ የሚሰማው ነገር በሙሉ ሐሰት ነው። እዚህ መታችሁ ህይወታችሁን ገብራችሁ ቀን በቀን ነው የሰው ልጅ እዚህ ጋር የሚሞተው። ለዛ ፕሊስ ከቻላችሁ አትምጡ፣ እዛው ቁጭ ብላችሁ ስራችሁን እየሰራችሁ እናታችሁ ስር የእናታችሁ ምርቃት ማግኘትን የመሰለ ነገር የለምና አመሰግናለሁ። ኦኬ፣ አብሽር ወንድሜ ሳቂታው፣ የሆነ ነገር ይፈጠራል። ምክንያቱም ሁሉም መፍትሄ አለው። አላህ አምላክ ሁሉም ነገር አለው። ከጭንቀት ከመከራ ከስቃይ በኋላ ደስታ እንዳለ ሁላችንም እናውቃለን። አብሽሩ እሺ። የኢትዮጵያ ህዝብ ደግሞ መተባበር ይወዳል አለን። ያው ህጋዊ በሆነ መልኩ እንተባበራለን ኢንሻአላህ። እሺ ሀቢብ ይሰማሃል? ተናግረሃል እንደ ቅድም ወደ ሊቢያ ከመጣ ስንት ጊዜ ነው? እንዴት አሳለፍከው? ወደ ሊቢያ ከመጣ ስንት ጊዜ ነው? እንዴት አሳለፍከው? ሊቢያ ላይ እንዴት እያሳለፍከው ነው? ሊቢያ ላይ ያለው እኔ ሊቢያ ከመጣሁ 3 አመት ሆኖኛል። 3 አመት ሞልቶኛል እና 1 አመት ከምናምን ደግሞ 1 አመት ከ5 ወር እስር ቤት ነው ያሳለፍኩት። ሌላውን ደግሞ በቃ ከእስር ቤት ወጥቼ ምናምን በቃ እናቴ ነበረች። አሁን ግን በቃ እናቴ ደግሞ አቅቷታል። በቃ በቻላችሁት አቅም በቃ እርዱኝ የምለው ነው። እናቴ በቃ በእኔ ምክንያት በቃ የ3 አመት ሙሉ በቃ በሰላም እንቅልፍ ተኝታ አታውቅም። የኔ በቃ እዚህ ጋር አቅቶኛል። ለምበለው ለምጠጣው ለዶርም ኪራይ በቃ ምንም በቃ አቅም አንሱኝ። እናቴም በቃ አቅሟን ያላትን አቅም ጨርሳለች። በቃ በቻላችሁት አቅም በቃ ውድ ኢትዮጵያውያን በቃ ድረሱልኝ። አሁን በቀን ስንት ጊዜ? በቀን 2 ጊዜ ምናምን ምግብ ታገኛለህ ወይስ እንደው እየተራብክ ነው የምትቀመጠው? በቀን 1 ጊዜ ነው በቃ 1 ጊዜ ነው የምናገኘው። ወደ ኋላ የመመለሱ ድል ቢመቻችልህ ትመለሳለህ ወደ ሀገርህ? እኔ ብቻ ከዚህ ሲኦል ሀገር ብቻ አልወጣ። ከዚህ ሀገር ብቻ ነው መውጣት የምፈልገው ኢንሻአላህ። ከዚህ ሲኦል ከሆነ ሀገር ብቻ ነው መውጣት የምፈልገው ኢንሻአላህ። ወንድሜ ትወጣለህ፣ በአላህ ፍቃድ ትወጣለህ ቢኢዝኒላህ። አብሽር። እሺ ወንድማችን ለከሰራ በአንተ ኮሜንት ነው አንድ ቪዲዮ እንኳን ደህና መጣ ይሰማሃል? የከሰራ ሰላም እንዴት ናችሁ? እንዴት ደህና ነው? ሁሉ ሰላም ሰላም እንዴት ናችሁ? አማን ናችሁ? አለን። ወደ ሊቢያ ከገባህ ሰላም ናችሁ? ወንድሜ እንዴት እያሳለፍከው ነው ሊቢያ? እኔ 3 አመት ሆኖኛል እና ብዙ መከራዎችን ምናምን አሳልፌያለሁ። ሞቷልም ተብዬ ተጥሌ ነበር መጋዘን ላይ። በጣም ድብደባ ነበር። 86 ሰው ምናምን ነበር ከኛ ጋር የሞተው እና ተስፋ ሲያጡብኝ ምናምን ነው በቃ እንደዛ ሞቷል ሲጥሉኝ። ከዛን እስር ቤት ራሱ 1 አመት ሙሉ ነው የተሰቃየሁት። በቃ ብዙ ፈተናዎችን አሳልፌያለሁ። የእስር ቤት ራሱ የሚከፍልኝ አጥቼ እስር ቤት ላይ ብዙ በቃ ወራቶችን ታስሬያለሁ። ወደ 3 እስር ቤት ላይ ነበር የታሰርኩት እና ከዛም ሞትቼ በቃ ለምበለው ለምጠጣው አባቴ ነበር የሚያገዛኝ በቃ የሚያግዘኝ። ግን አሁን ላይ ካቁሙ በላይ ሆኖበታል። በቃ ምንም ነገር የለም። በቃ እዛ ጋር ራሱ በቃ የሚያግዘኝ ሌላ እህት ወንድም የለኝም። ያው እናትም ያደጉት ወንድሞች አሉ በቃ እና በቃ በቻላችሁት እህት ወንድሞቻችን በቃ ተረዱን በእናታችሁ። በቃ
እዚህ ሲኦል ቦታ ላይ ያስወጡን ተሰቃይኩ። ማርያምን ይሄ በቃ በቻልኩት ደክሞኛል። አሁን ላይ ታምሜ ሁሉ ነበር። በቃ አሁን ላይ ራሱ በቃ ከእኔ እየወሰድኩ ነው ያለሁት። ወደ ሀገር ምንም የማደርገው መለው ጠፍቶብኛል። ወደ ሀገር መመለስ ፈቃደኛ ነህ? ከሀገር ወደ ሊቢያ ለመምጣት ያሰቡት ምን ትመክራቸዋለህ? አንድ ደቂቃ ወሰድ አድርግና እንትን በል። አዎ እኔ በቃ ማለት ብቻ እዚህ ሲኦል ቦታ ላይ ልውጣ ነው የምለው። በቃ አሁን ላይ በጣም ጨንቆኝ ነው ያለሁት። ለምበለው ለምጠጣው ራሱ እኮ ቸግሮኝ ነው ያለሁት። እና በቃ ወደዚህ ለመምጣት የሚያስቡ እኔ በቃ ማርያም እኔ በቃ ይሄን ያክል እንደዚህ አይነት መረጃ የለኝም። ትክክለኛ መረጃ ሳላጣራ ነው የምትወጣው። እና ማንኛውም ሰው እኔ እዚህ ሲኦል ቦታ ላይ መጥቶ በቃ ለምን ሳይበላ አይቀርም ነው የምለው። በቃ በጣም ከባድ ነው። በቃ ብዙ ፈተናዎችን አሳልፌያለሁ። ማርያም በቃ ሞቷል ተብዬ ተጥሌ ነበር። በቃ አጽማችን ነበር የቀረው። እና በቃ እኔ ምንም ነገር ወደዚህ እኔ እንጃ። አሁን ላይ ጭራሽ ሁሉ ነገር ከብዶ ነው ያለው። ከዚህ ጋር ፖሊስ እያሳደደን ነው ያለው። በቃ መሄጃ መውጫ አጣና። እሺ አይዞህ በቃ መሄጃ አጣና በቃ። እና በቻላችሁት እህት ወንድሞቻችን ተረዱ በእናታችሁ። እሺ አይዞህ፣ ባላ ፈቃድ አካውንት ለጥፎ መሰብሰብ ህጉ ከልክሎናል። ሲቀጥል ወደኋላ የመመለስ ዕድል እንዲመጣ ድምጽ ለመሆን ነው። ሶስተኛ ይሄንን ድምጻችሁን የሚሰሙ አካላቶች ለጊዜው በረሃብ እንዳትሞቱና ከጎናችሁ ለመቆም ያክል የምትበሉት የምትጠጡት እንኳን ቢያንስ ጉዳዮች እስኪስተካከሉ ወደ ሀገር የምትመለሱበት አሊያም ሌላ መንገድ የሚፈጠርበት ጊዜ እስኪደርስ ድረስ የኢትዮጵያ ሕዝብ ይተባበራችኋል። በቻልነው አቅም እናንተም ጸሎት አድርጉ፣ ዱዓ አድርጉ። ወደ ሊቢያ የሚሄዱ ያሰቡ ሰዎች ወደዛ እግራቸውን እንዳያነሱ የመጀመሪያ ግባችን ነው። እሺ ከዚህ በፊት ሰው እየሰበሰበ ገንዘብ ወደዛ መሻገሪያ ይሰጥ ነበር። አሁን ሁሉም አቆመ። ለምን? አንዱ ሲያስወጣ ሌላው መጥቶ ይገባል። ልክ እንደናንተ ስቃዩን መቋቋም ሲያቀተው ሚዲያ ላይ ይመጣል። ይሄን ሲያዩ ማህበረሰቡ በቃ ሰለቸን፣ ህገወጥ ስደተኛን እያበረታታን ነው፣ ደላላን ቁጭ አድርገን እየቀለብን ነው። ደላላ በአሁን ሰዓት ገንዘብ ስለሚከፈለው ነው እናንተን እያሰቃየ ያለውና ደላላ እየበላ እየጠጣ ቁጭ እያለ ብር እያከማቸ ቤት እየገዛ የደሃ ልጅ እያለቀ ነው እዛ ቦታ ላይ። ስለዚህ አድማ አድርገን ማቆም አለብን ብሎ ህዝቡ ተስማምቶ ነው። ነገር ግን ደግሞ እኛ እያየናችሁ አትሞቱም። አንደኛ ድምጻችንን ከፍ አድርገን ወደኋላ የምትመለሱበት አሊያም የሆነ ቦታ ላይ መጠለያ የምትሰጡበትን ነገር እንዲመቻች ድምጽ እንሆናለን። ሌላኛው ደግሞ ለጊዜው የምታማክሩትም ችግራችሁን ሁላችሁም እናቴ ነው የምትሉት። የስንቶቻችን እናቶች ናቸው የገቢ ምንጭ ያላቸው፣ ግን እናት ስለሆነች መቁረጥ ስለማችል ያለችውን እየተበደረችን መሬት እየሸጠችም እየላከችላችሁ ነው አይደል? ሁላችሁም እናቴ ነው የምትሉት። እና የሊቢያን መንገድ እንዳታስቡት እንዳታስቡት። እዚህ ኦዲየንስ ላይ ያላችሁ ሰዎች አንዷ ልጄን ተረከበኝ ወደ ሊቢያ ሊሄድ ነው አለች። ምንድን ብዬ ነው የምረከብሽ? እኔ ለምን ነው የምረከብሽ ብዬ ጥያቄ ማለት ወይ የሚረከበኝ አመቻችልኝ አለች። ምን ልታረግ ያንቺ የት ልትሄጂ እላታለሁ። ቢያልፍልኝ ይለፍልኝ ሻርክም ቢበላኝ ብላኝ ወደ ሊቢያ ሊሄድ ነው አለች። አስቡት እንግዲህ እንዲህ የተዘጋጁ ልጆች አሉ ለመግባት። ይሄን እያያችሁ ከገባችሁ ግን እነዚህ ልጆች ድምጽ ሆነን በተቻለና አቅም ከዛ ቦታ ላይ እንዲወጡ እንሞክራለን። ግን ማስጠንቀቂያ የምንሰጣችሁ ሊቢያ የሚል ኮሜንት አዲስ የመጣ እንቦልካለን። በብሎክ ማጠናገር ነው በቃ፣ ሌላ ምንም አያስፈልግም። አዲስ መታችሁ የምትገቡ ሰዎች የነዚህ ልጆች ስቃይ ሽልማት መስሏችሁ ነው እንዴ? ሽልማት እኮ አይደለም፣ ስቃይ ነው እኮ እንዴ። ካለ ሰው በታች ከሞተ ሰው በላይ ሆኖ እኮ ቁጭ ያሉት። እርቦኛል ብሎ ሚዲያ ላይ ማውራት ቀላል ነገር አድርጋችሁታል። የሰው ፊት እኮ ቀላል፣ ኧረ በአላህ እያሉ ኧረ በማርያም እያሉ ዱቄት መነስነስ እንደዛ በራ ላይ ሲንከባለሉ ይሄ ቀላል መሰላችሁ እንዴ? ጨንቋቸው እኮ ነው። ዛሬም ሻጣ የምታዘጋጃለህ እና የማንቃቱንም ስራ ለመስራት ነው፣ ከእናንተም ጎን ለመሆን ነው ኢንሻአላህ ባላ ፈቃድ። እሺ ኔትወርክ እያስቸገራችሁ የወረዳችሁ ልጆች አላችሁ። ወላሂ እኔ ግራ ገባኝ። ማን ነበረ ገስ ላይ የነበረው? የቀደሙ ልጅ አብዱሲ አይደለ? አብዱሲ ኔትወርክ ምንም እየሰራ አይደለም። ሌላ ሰው እናስገባ። ሰለሞኑን አስገቡልኝ። ሰለሞን የታመመ ልጅ ነው። ሰለሞኑን አስገቡልኝ። እሺ አብሽር፣ አሁን እንጀምራለን። እሺ አጋዝ ነው ተሳካ ቶሎ አድርጉ። ሳጂ በዋነኝነት ቀጥቅና ተመስገን ምን ተሰጥቶት ነው 19 ሲገባ ያየሁት